የሚንቀሳቀሰው መከር ሲሆን እኔ ለቲክቶክ አካውንት ብዬ አሰልጥ ነበር። አልሐምዱሊላህ ረብል ዓለሚን። ቻዩ እንግዲህ እኮ ግን ኮፒ አድርጌ ይሄንን ኮፒ ፔስት አድርጊው። እሺ መጀመሪያ ትራንስሌት አድርጌ አይቼዋለሁኝ። እሷ ወርም በቃ ልነግርሽ አልችልም። ቲክቶክማ እንደዚህ ካላሽቃበጡለት በስተቀር እናቴ በጣም ጥጋበኛ ነው። እና ሪድ ሞር ይላል አደ ኤንድ ያለውን እዩና ከዛ ያንቺን ትንሽ ምናምንሽን ጨምሪበት ዩዘር ኔምሽን እና ኢሜልሽን መጀመሪያ ስቴፑን ዩቱቡ ላይ ያለውን ቪዲዮ ስቴፕ ተከትዬ መጻፊያው ቦታ ላይ ነው ይሄንን ኮፒ አድርጌ መጀመሪያ እከተላለሁ። በሁለተኛው አካውንቴ በዚህ አካውንት ማለት ነው እገባና ኢሜይሌን ዩዘር ኔሜን አስገባና የተዘጋብኝን ምክንያት ገልጽና ከዛ ይሄንን ቦታው ላይ ኮፒ አድርጌ ይሄን ደብዳቤ that's good ከዛ አንጀቴን እያመመኝ ነው። አይገልጸውም እኮ ጨጓራዬን ለምን እንደሆነ አላውቅም። ጄሪ ጭራሽ ባልሄድ መሰለኝ አሁን እዛ ምንድነው ኮሜንቱ? ሰላም ነው ምንድነው የምትሉኝ? እኔ ለማቸዋል ደህና ቆርጡላ ረጁ ሪፖርት እያደረጉብሽ ነው ያልጓ። እኔ ምን አገባኝ? إذا ما كان سعر ذهب الخارج أنت ما سعر ذهب لا أنا ببيع فيها بسعر ذهب ወተት ያብሳል እኮ አሉ ማሮች፣ ወተት ያብሳል። ኧረ ማን ነበር ረጁ ወይዬ የዛ የአህመድ እንትን የተባለበት ነው ማለት ነው። ይሄ ስልኬን እምቢ አለኝ ብሏል። አንድ ላቀብልሽና ሄደሽ ታስገቢላታለሽ። የት ነው? የምንድን ነው? ያ ባለፈው የእንትናን የዴቭን ማን ነው የአህመድ የተቆረጠበት የሄዱበት የትኬቱን እሺ አስገባለሁ። ምን ችግር አለው? አስገባለሁ። አቡዬ የኔ ደግሞ ሪፖርት የሚያደርጉት ለምን ምን ፈልገው ነው? ያ ሪፖርት እያደረጉባት ነው እያደረጉብሽ ነው። ውጭ ይሉኛል። ያርጉ። ምን ለኔ ነው? ምን አደረኳቸው? አላህ ለኔ ኸይር ካላለው ሄዲ ያልሰማም ብላ አይደለም። ያው እንደምታዩሽ ቢዚ ሆነ አላህ ላንቺ አካውንት አንቺ ይኸውልሽ፣ አንቺ ላንቺ ኸይር ካላለው አካውንትሽ ረጁ ለምንድን ነው በአላህ ማታማት? ወላሂ ይሄ ለኔ ኸይር ካላለው አላህ ለኔ የተሻለውን ያመጣል። አሁን እኔ ለሀቡ ያን ነገር ልነግራት ነበር። ማለት ጎበዝ ልጅ አግኝቻለሁ። አቡ አንድ ጎበዝ ልጅ አግኝቼልሻለሁ። እኔም ሌላ ሴት አገኘሁኝ። የሰው 700,000 ምናምን አካውንት ያለው ባን የተደረገበትን ሰው ያስመልስ አገኘሽ? እኔም አግኝቼልሻለሁ። በጣም ጎበዝ ልጅ።
ግን እኔ ኢሜይሌን እና ፓስዋርዴን አልሰጥም አልኳት። አትሰጭም በስልክ ነው ካልሰጠው ስቴፑን እኔ እና እሱ እያወራን ተደዋውለን የሚያደርገው ተስማማ። ከዚች ጋር የምታረጊው በስልክ ነው ቆይታሽ። ትንሽዬ ልጅ ናት። ያው በጣም አሪፍ። ግን ኢሜይል እና ፓስዋርድ ለማንም አልሰጥም። ሳልሰጥ ተደዋውለን በስልክ እያወራችሁ አሁን ከቤት የለችም እናቲቱ በጣም ጎበዝ ናት፣ ብዙ መልሳለች፣ እንደዚህ ብላኛለች። ስልክሽን ሰጣትና ትንሽ ልጅ ነች። እሺ የኛ ዜጋ አይደለችም፣ ትንሽ ልጅ ነች። ቁጥርሽን ሰጣትና እናቲቱ ትደውልልሽና አገናኝሽና አንቺ እያወራችሁ ስቴፑን እያወራችሁ እስቲ ያስተካክሉ። እሺ በጣም ደስ ይለኛል። በቃ ሁለት ሰው ተገኘ። አሁን በጣም አሪፍ። አሁን ቁጥርሽን ሌላም ሰዎች እኮ አሉ ተከፍቶ ያውቃላሉ እኮ እዩማዬ። አይገርምሽም? አሁን ነው እየነገሩኝ ያሉት። እኔ እኮ አይቼ ስለማላቅ ነው እንደዚህ ፐርማነንትሊ በአንድ የሚል አካውንት ድጋሚ ተከፍሎ ለካ አፒል ስታደርጊ በዚህ ስቴፑን ላኩልኝ ተከትዬ አሁን 24 ሰዓት እስከ 3 ቀን ነው የሚለው። አካውንት ምን ሆነ? ይህንን ፎሎ እያደረጋችሁ ሪማ ይህን አካውንት ለቴዲ ላኪለት። እያሳበደን ነው እዚህ ጋር። እሺ ማሬ ቆይ እዚህ ቁጫጫታ ቁጥር አሁን ልክልሻለሁ። ሻጉ መጨረሻው 16 ልትደውልበትን ቁጥር አሁን ልላክልሽ። የሀኒ ልጅ ብለሽ ያዡ ሴቡ ትበሉ ይህንን አካውንት ፎሎ አድርጉት። የኔ አካውንት በጣም ነው የሚወጣው ታውቃላችሁ። ይሄ ራሱ እኮ በስንት ቀን ነው 60 ሺህ የገባው? አሁን ስንት ነው? what you having አመመኝ ወላሂ። ተይ ኮፒ ሊንክ አድርጉላት ሪምን በደንብ አድርጋት። Tabu, make sure you tell them how many subscriptions and first you have on the elite. Okay, I'm gonna tell them. ሲጀመር ቲክቶክ እኮ ያውቃል 500 ምናምን ሰብስክራይበር ያለው ሀበሻ ቲክቶከር እኮ የለም። 500 ምናምን ሰብስክራይበር እኔ እኮ ለቲክቶክ እኮ በጣም ገቢ አስገባለታለሁ እኮ በሰብስክሪፕሽን። ስለዚህ የኔ አካውንት ቲክቶክ ምን ያህል እንደሚጠቅም ስለሚያውቅ ይመልሰዋል። ታያላችሁ። ዋርኒንጌን አፒል አደርጋለሁኝ። ይህንን የመሰለ ደብዳቤ እውቀት ያለው ሰው ይሄን ደብዳቤ ጽፎ ልኮልኛል። ምን የመሰለ ቲክቶክ እንደዚህ አይነት እንትን ይወዳል፣ ማሽቃበጥ፣ መለማመጥ ምናምን ይወዳል። ይሄ ሌተር ሲላክለት በአንድ አንጀቱን በልቶ ነው የሚከፍተው። በጣም ይወዳል ቲክቶክ። እባክህን ፕሊስ ምናምን ይወዳል። ፕሊስ ቴንኪው ምናምን አፖሎጃይስ ምናምን ይወዳል ቲክቶክ። ብትተባበሩብንም እኛም እንተባበራለን። በያቸው ከስር ደግሞ ዛሬ ደግሞ ዳይት ጀምሬ ይህን ኮፒ ሊንክ አድርጉላት ለሪም። ይህንን አካውንቴን ፎሎ አድርጉ። ይህንን አካውንቴን ፎሎ ያላረጋችሁ ሁላችሁም ፎሎ አድርጉ። አሁን የሰራሁትን ቪዲዮ ሁላችሁም ሼር ዲዩት ሪፖስት አድርጉና የድሮ ፋሚሊዎች ይመለሱ። ሪምሻ ወርቅሽን መሸጥ ቀጥየላ ማሪ አሞኛል። ወደ ቤት ልሄድ ነው። አልቻልኩም። ወላ አመመኝ። አንቺ ልጅ እርጉዝ ነሽ? አመመኝ ወላ። እኔም አልኳት እኮ ቅድም። ቴንክ ዩ። እንግዲህ በቃ ተናገራችሁ። እርጉዝ ነኝ ብዬ ስንት ልናገር? እኔ እርጉዝ ነኝ ብዬ ተናግሬያለሁ። የ5 ወር እርጉዝ ነኝ ብዬ 10 ጊዜ ተናግሬያለሁ። ሁሌ እርጉዝ ነሽ ትልያቸው። አዎ እርጉዝ ነኝ ብዬ ስንት ነገርኳችሁ? How do you know? እኮ እርጉዝ ነኝ ስትሉኝ ስንቴ ነው እርጉዝ ነኝ ያልኳችሁ? 2 ነፍስ ነኝ። አሁን እኔን ተንከባከቡኝ ጋይስ። 2 ነፍስ ነኝ። ደስ ይላል። ለእኔ እንክብካቤ ያስፈልገኛል።
በቃ ቻው። እሺ ማሬ፣ እኔም ልውጣና ስራሽን ስሪ። አይ ልወጣ ነው ማሪ። ኮፒ ሊንክ አድርጉላት። እሺ ምንድን ነው ችግሩ? ይሄ ስለዚህ እኮ ነው ያወራኸው። ቶፕ ኦፍ ዛት ዲስ ኢዝ ዱባይ። እንኳን አንተ ሼክ መሐመድ ቢን ረሺድ አልመክቱም የሀገሪቷ ንጉስ ካለው የኑሮ ውድነት የተነሳ ሰው እኮ ተሰብስቦ ለማአት እንደሚኖር ያውቃል እዚህ ሀገር። ያውቃል እኮ ሼክ መሐመድ ራሱ። እንደውም እኛ ቤት ትንሽ ናቸው፣ 16 ናቸው። ለ25 ለ30 እኮ የሚኖርበት ቤት አለ። አታውቅም እንደ ዱባይ ላይ ያለውን የኢትዮጵያዊ ላይፍ? ኢትዮጵያንስ እኔ ታንክስቱ ጋር እግዚአብሔር በሆነ የህይወት አጋጣሚ ዛሬ ላይ ታሪኬ ተቀይሮ አሁን ለብቻዬ ነው የምኖረው። እንደምታየው ይታያላል። አሁን ለብቻዬ ነው የምኖረው። አክቹሊ ግን በኖርኩ ሰዓት ለማአት ከሰዎች ጋር ኖር ያለው ለማአት ከማአት ልጆች ጋር የምኖርበት ቤት የነበሩ አሁንም እዚህኛው ቀጣይ ሩም አሉ። በጣም የምወዳቸው የማከብራቸው ወንድሞቼ ናቸው። ወዳቸዋለሁ። የስደት ወንድሞቼ፣ የክፉ ቀኖቼ። ማናችሁ ምን ታመጣላችሁ? አሁንም 16ቱም አሉ ሌሽ ማሌሽን የሌሉት። ምንድነው ፖይንት ኦፍ ቪው? and then you talk about this yeah ስቲል የማደርገው ነገር ነው። ያንን የሚያመጣው ላይቭ ላይ የተቀዳ ነው። ላይቭ ላይ የተቀዳ ይሁን ከላይቭ እኮ ላይቭ ላይ ሆኜ ያረኩት ነው። ሌላ አዲስ ነገር እኮ የለም። ያ እኔ ፐብሊክ ላይ ያደረኩትን ነገር ፕራይቬት ነገሬን እንዳወጣ ካድርገት ለምን ታሳያለህ? አማራ አይደለችም ትግሬ ነች። what's the problem? ምንድነው ችግሩ? ትግሬ ቢሆንስ፣ ኦሮሞስ ቢሆን፣ ደቡብስ ቢሆን፣ ጉራጌስ ቢሆን፣ አፋርስ ቢሆን የድሬዳዋ ልጅ ነኝ እኮ። ነፍ ብሔር ብሔረሰብ ካለበት ተከባብሮ ተዋዶ ከሚኖርበት አገር እኮ ነው የወጣሁት። what's the problem? የትግራይ ልጅስ ቢሆን እውነት የምትወዱኝ ኢትዮጵያውያኖች ትግሬ ቢሆን ትጠሉኝ ነበር? ችግር አለ? ትግሬ ቢሆን ችግር አለ? ጋይስ ትግሬ ቢሆን ኢትዮጵያዊ ሆኜ ትግሬ ነኝ ብል ምንድነው ችግሩ? እንበር ተጋዳ ላይን አይደለም ነፍ የትግራይ ዘፈን እየከፈትኩ ብጨፍር ምንድነው ችግሩ? የምንኖርበት ቤት እኮ በጣም ብዙ ብሔር ብሔረሰቦች አሉ። አሁን እንኳን አሁን እዚህኛው ቤት እነዛ ያልኩ ከ16ቶቹ አሉ። እነሱ በሄዱበት ነው የምሄደው። ካለ እነሱ እኔ አበሻ ማቀውም የለ። ዱባይ ከረገጥኩባት ቀን ጀምሮ ማቃቸው ልጆች ናቸው። ከገባሁባት ቀን ጀምሮ ምንድነው ችግሩ? ከ16ቱ ትግሬ አለ፣ ኦሮሞ አለ፣ ጉራጌ አለ፣ አማራ አለ። ተዋደን ተከባብረን ስቲል የምንኖረው በጋራ ነው። ስቲል ምንድነው ችግሩ? እንበር ተጋዳ ላይ አይደለም ምን ብከፍት what's the problem? አልገባኝም። ስለዚህ ያሳየክ አይደል የምታደርገው ይውለክ። እንኳን ይሄንን ለምን ሲጋራ አላጨስም? እንኳን ይሄንን እኔ ከተመቸኝ ሲጋራ ይለኩሽ ለምን አላቦን ነው? ለሽ ማለሽ ማንንም የሚያዘኝ ማንንም የሚያዘኝ ማንንም የሚጠይቀኝ it's me። ምንድነው ችግሩ? ላይቭ ሪከርድ የተደረገ አሳያቸው። ሰው ዋት 16 እንዳለ አሁንም አለ። ኤቭሪ ታይም በረንዳ ላይ ሆኜ ላይቭ ስገባ ታዩዋቸዋላችሁ። ሽንት ቤት ሲገቡ ሲወጡ። ዛሬ ማታ እንደውም በረንዳ ላይ ነው የምሆነው እንድታዩዋቸው ሲገቡ ሲወጡ፣ ሽንት ቤት ሲሄዱ ሲመጡ። ምንድነው የሆነ ችግሩ? ትግሬስ ቢሆን ምንድነው ችግሩ? አሜሪካ ቀይ አበራለች፣ መብቴ ነው መብቴ ነው መብቴ ነው። ካልፈለኩኝ ቀይ አብርቷል ካልኩኝ መብቴ ነው። ተጠንቀቁ የአሜሪካ ወንዶች ምናምን። ሶዋት ዮኒ ሶዋት አልገባኝም። ናማ ጉድክን ስማ። መብቴ እኮ ነው። ወዶ ፈቅዶ ላደረገልኝ ነገር መብቴ እኮ ነው። ዮኒ በጣም አሁን እኔ ዛሬ በጣም ጭንቅ ብሎኝ ነበረ። ወይኔ ቪዲዮ ስትል ዮኒ ጭንቅ ብሎኝ ይሄ ሰው የምሞይን አገኘብኝ። የምሞይን ሊለጥፍ ይሆን ለማን ይሆን የምሞይን የላኩት ብዬ ግራ እስኪገባኝ ድረስ ላይቭ ላይ ነው የተቀዳው። 16 ወንድ አሁንም አለ። 16 ወንድ አሁንም አለ። መቼ ሄዱ አሉ? 16 ወንዶች አሁንም አሉ። ሌላው ካለ ፊልተር ይዋት ኦል ማይ ላይፍ እኮ ካለ ፊልተር ነው የምወጣው። ዮኒ
ካለ ፊልተር this is me without filter ይሄን መስላለሁ ዮናስ ካለ ፊልተር am I looking bad ካለ ፊልተር ጉቺ እንት መስላለች ያውላችሁ እንግዲህ ካለ ፊልተር ይሄን ነው የምመስለው አሁን ምንም ፊልተር የለውም ሜካፕም የለውም እህቶቼ ሜካፕ ላላችሁት ካለ ፊልተርም ካለ ሜካፕም ይሄን ነው የምመስለው ለማንኛውም ካለ ፊልተርም ካለ ሜካፕ ስለዚህ ነው አዎ እሱን እንደውም ይሄንን ትቼ ሲጋራ ልጀምር አስቤያለሁ ማን ምን ያገባዋል አሁን ካለ ፊልተር ነው ዮናስ ያወራውት ያለውት ምንም ፊልተር የለውም 16 ወንድ አሁንም አለ ቤት ውስጥ 16 ወንዶች አሁንም ይኖራሉ ይሄው ካለ ፊልተር ነኝ እንግዲህ አሁን ፊልተር የለውም ኮፍያውን አውልቂ ብቻ እንዳታስብለኝና ብዬ እንዳልጮ ኮፍያውን አላወልቅ እንበር ተጋዳ ላይ አሁን ከፍታለሁ ደግሜ እሺ ዮኒ ሌላ ምንድነው እኔ አልገባኝም በቃ ሌላ ምንድነው ዮኒ ትግሬ ነች በሆን ምንድነው ችግሩ ኢትዮጵያውያኖች አላችሁ እዚህ ውስጥ ኢትዮጵያ ሚል ፓስፖርት የያዛችሁ ሰዎች አላችሁ እዚህ ውስጥ ኢትዮጵያኖች አላችሁ ኢትዮጵያኖች አላችሁ ወይ አዎ ያስበሉ ትግራይ ተወላጅ ሆነ የትግራይ ልጅ ሆነ ይደብራችኋል ትግራይ ሆነ ይደብራችኋል ኦሮሞ ነች ነበር ስትል የከረምከው አሁን ደግሞ ትግሬ ያደረከኝ ኦሮሞ ብሆን ትግሬ ብሆን ጉራጌ ብሆን ሶማሌ ብሆን አፋር ብሆን ይደብራችኋል ወይ ንገሩኝ እስቲ ትግሬ ብሆን ምንድነው ችግሩ ዮናስ እባክህ ወደ ፖለቲካ ካትሳበኝ ፖለቲካ ውስጥ አትሳበኝ ኢትዮጵያዊ አማራ ነኝ ያልኩት አባቴ ከሳይንት እናቴ ጅሩና ቡልጋ ነች ይሄን የተናገርኩት ምንድነው ችግሩ አንተ የምትሰጠኝ አማራነት የለ አንተ የምትነጥቀኝ አማራነት የለ አንተ አትሰጠኝ አንተ አትነጥቀኝ ትግሬነቱን አንተ አትሰጠኝ አንተ አትነጥቀኝ ካለ ፊልተር ነው ይዋት ኦኬ አም ኦኬ ካለ ፊልተር ምን ነው የሚመስለው አንድ ሜካፕ የለውም ይሄው አንድ ሜካፕ ፊቴ ላይ የለውም እቺ ነች ቡቺ ያለ ፊልተር በፊልተር እቺ ነኝ በፊልተር እቺ ነኝ ያለ ፊልተር ማያችሁኝ እሺ ትግራዋይ ብሆን ምንድነው ችግሩ የትግራይ ልጅ ብሆን ምንድነው ችግሩ ምንድነው ችግሩ ፕሮብሌሙ ምንድነው ያልገባኝ ነገር ምንድነው ችግሩ እንበር ተጋደላይን ሌላም የኦሮሚኛም የትግረኛም የአፋርኛም የሶም እኔን ከተመቼ ለምን የኡጋንዲኛ ከፍቼ እዚ የኡኙጋኔ ባለቤቴን የናይጄሪያውን ዘፈን ከፍቼ ለምን አላዳምጥ እኔን ከተመቸኝ እኔን ሰላም ከሰጠኝ ምንድነው ችግሩ ነው የኔ ጥያቄ ጋይስ ምንድነው ችግሩ ኦሮሞ ሆንኩኝ አማራ ሆንኩኝ ትግረኛ አዳመጥኩኝ ኢትዮጵያዊ ነኝ የሚደብራችሁ ሰዎች አላችሁ ወይ ትግሬ ብሆን የሚደብራችሁ ቅር የሚላችሁ እኔ ፖለቲካ ላይ አትሳበኝ ዮናስ እባክክ ወደ ፖለቲካ አትሳበኝ ይሄን ማጨስ አይደለም ሲጋራ ለኩሼ ባጨስ አይ ዶንት ኬር የቤቴን ኪራይ የሚከፍልልኝ ሰው የለም 16 ወንዶች አሁንም አሉ እንደው 16ቱን በሁለት አባዛና 32 ናቸው በሁለት አባዛቸው 32 ናቸው 16ቱን በሁለት አባዛው ምንድነው ችግሩ የድሬ ልጅ ነኝ ችግር የለብኝም ከብሔር ብሔረሰብ ጋር ይኖርኩት እምወዳቸው ማከብራቸው ብሔር ብሔረሰብ ልጆች አሉ አብረውኝ የተማሩ አብረውኝ ያደጉ ምንድነው አሁን ያንን ቪዲዮ ዮናስ አውጥተህ ካሳየክ ላይቭ ላይ ነው እየጠጣን ከብሔር ብሔረሰቦቹ ጋር ከ16ቶቹ ጋር ትግሬ ስላለ ትግርኛን ከፍታለን ኦሮሞ ስላለ መሀላችን ኦሮምኛን ከፍታለን አማራ ስላለ አማራን ከፍታለን የብሔር ብሔረሰብ እና ያለው ቤት ውስጥ ተቻችለን ተዋደን ተከባብረን ነው የምንኖረው ምንድነው ልታሰማራ ምንድነው ልትሰጠን የፈለከው አጀንዳ እንኳን አንተ ሼክ መሐመድ ያቃል ዱባይ ላይ ተሰብስቦ ሰው እንደሚኖር ሼክ መሐመድ እንኳን ያቃል
የሀገሪቷ ንጉስ እንኳን ያውቃል። because of የኢኮኖሚ ችግር ሰው ለብቻው ቤት ተከራይቶ መኖር ስለሚከብደው ተሰብስቦ አንድ ላይ እንደሚኖር እኮ የሀገሪቷም ንጉስ ያውቃል። ተቀብሏል። ኢትስ ኦኬ ብሏል። እንደዚህ ይኖርዋል። ምንድነው አሁን ወጣት ያንን አሳየክ ሶ ዋት ያን ስላሳየክ ምንድነው ማለት ፋይናሉ ምንድነው? ያልገባኝ ፋይናሉን ማወቅ ስለፈለኩኝ ነው። የምታጨሰውን ነገር ይሁት ይሄው ስለሚዘጋ ነው እንጂ እኮ እዚሁ ጋር ዞር እያልኩ ነው የማጨሰው። ከላይቭ ላይ ነው አይደል ሪከርድ ያደረግከው? ምንድነው ፖይንት ካልገባኝ? እኔ እንደዚህ ችክ ብዬ ሰው መያዝ አላውቅም ጋይስ ኢን ማይ ላይፍ አይ ዶንት ኖ። ድሬዳዋዎች ካላችሁ ተናገሩ። እኛ ድሬዳዋዎች እንደዚህ በዚህ ልክ ችክ ብለን እንደዚህ ሰው የምንይዘው ነገር የለም። እኔ እኮ ኢትስ ቢን ሎንግ ታይም ዮናስ ከፈታውክ ለምን ማትፈታኝ? አይ ዋትስ ዩር ፖይንት? አልችልም። እኛ እንደዚህ ነገር እንዲያደርጉ መያዝ አንችልም እንዴ? በጣም በኃይለኛው ነው እንዴ? በጣም ነው እንዴ ጠመድከኝ? ምንድነው እንደዚህ እኔ ላይ ምን ችክ ያደረገክ? ከይዙ ቤታየው ነች አይደል? ለቤታየው አግዛ ተናግራኛለች ነው። እኔ አልተናገርኩክም። ቴክስት ላክልኝ አንተ ነክ ቴክስት ለከክ ጠየቀኝ መልስ ሰጠውኩኝ። that's all። የማላቀውን ነገር አዎ ልጅ አላት እንድል ነው ዮናስ የፈለከው? እኔ አልገባኝ። ፋይናሊ አልገባኝ። ስላልገባኝ ነው የምጠይቅክ። ምንድነው ፖይንት? እኔ አልገባኝ። አዎ ድብና አርጌ ነው የማጨሰው። በቅርቡ ሲጋራ ጀምራለሁ ታያለክ። ለኩሼ ወይ ሰው ቀርጾ ይልክልሃል ወይ ታየዋለክ። ማን ምን ያመጣል? this is my life። እኔ ነኝ ህይወቴን የምኖረው። እኔ ነኝ የምኖረው። እንበር ተጋዳ ላይ አይደለም ገና ሌላም ተጋዳ ላይ ካለ እከፍታለሁ። መብቴ ነው። እኔ ኢትዮጵያዊ ነኝ። የማንም ጥላቻ የለብኝም። 16 ላልከው በሁለት አባዛቸው 32 ናቸው። ድፈሩኝ ብላለች። አዎ ብያለሁ። በሚዲያ የፊት ለፊት እኮ ነው ያልኩት። ማንክ ምን ታመጣለክ? ማናችሁት ምን ታመጣላችሁ? አዎ ማንሽ ምንም የምታመጪው ነገር እኮ የለም። ምንም ቤቴን አንኳኩተክ ደፍረክ በሪ ላይ የምትመጣ የለም። ኦንላይን ላይ አውርተህ ትቀራለህ። ማናችሁ ምንም አታመጡ። ይሄ እንደው ቲክታክ ባይዘጋ እንዲህ እንኳን ብዬ ዞር ባላልኩ እዚሁ ጋር እየሳብኩ ባዋራኋችሁ፣ እዚሁ ጋር እየሳብኩኝ እኔ ራሴ ባወራኋችሁ እዚሁ ጋር ቲክታክ ይዘጋል እንጂ ቲክታክ ባይዘጋ እዚሁ ጋር ነበር ማለት ነው። ካለ ፊልተር ህይወት ምን እንደምትመስል አሳየኋቸው። ይሄው ካለ ፊልተር እኔ ማለት እቺ ነኝ እንግዲህ። ካለ ፊልተር ቅድም ያሳያችሁ ፊትና ይሄ አንድ ነው አይደል? የተለየ ፊት አይታችኋል? ቅድም የሚያያችሁት ፊት ነው፣ አሁን የሚያያችሁት ፊት ነው። ሜካፕ የለው ምን የለው እንግዲህ በሶፍት በምን ጠረግ ያሳየቻችኋለሁ። እኔ ማለት እቺ ነኝ። አልገባከኝም? ምንም አልገባኸኝም። እሺ ምንድነው ፖይንትክ? ሉላዬ እንዴት ነሽ? እንበር ተጋዳ ላይ ገና ከፍትብሃለሁ። ገና እከፍታለሁ። መቼ አንዴ ገና እከፍታለሁ። ትሰማለህ? ለምን ጉቺ ለምን ትግሬ ነች ብሎ የሚጠላኝ ሰው ካለ ይሄ እነሱ ችግር ነው። እንኳን ትግሬ ሆነች ብለው የጠሉኝን ልጠላ አንተን እንኳን አልጠላክ ዮናስ። እኔ አንተ ላይ እንኳን ጥላቻ የለኝም። ጀስት የሚዲያ ለመግባባት ነው። በሚዲያ አልተግባባንም። እኔ የምጠላው ሰው የለኝም ሲጀመር። የማይመቸኝ ሰው የሚደብረኝ ሰው ሊኖር ይችላል እንጂ አንተን እንኳን ሆነስት ላይ አልጠላህም። ልጄን አላዶርን ልጄን ዮናስ እኔ አንተ ላይ እንኳን ጥላቻ የለኝም። ከልጄ በላይ ምንም የለም አይደል? ልጄን አልጠላህም ዮናስ፣ ጥላቻ የለኝም። ክፉ ግን በፍጹም አልፈልግም። ውድቀትህን አልፈልግም። የሆነ መጎዳትህን አልፈልግም። እግዚአብሔርን ከልጄ በላይ ምንም የለም። ልጄን ነው የምልህ። አንተ ያዋረድከኝ ያሸማቀከኝ ምናምን በህዝብ ያስጠላኸኝ ምናምን መስሎክ ነው በዛ ልክ የምትሄደው። ኖ እኔ አንተ ላይ ጥላቻ የለብኝም። የእውነቴን ነው የምነግርህ። ጥላቻ የሚባል ነገር ጀስት ሚዲያ ነው። በሚዲያው አልተግባባንም። በሚዲያው ያጋጨን ነገር አለ። ተጋጭተናል። አለቀ። ለቤታየው አግዛ ነው እንዳትል እንኳን ለቤታ አግዤ እንኳን እንዳይመስልክ ጋይስ። ታስታውሳላችሁ አይደል? ያኔ እነ ናርዶስ እነ መማር ሲያስታርቁ ሼር አድርጋችሁ ዮናስ ጋር ትጠሪያለሽ ስትሉኝ ሄድኩኝ። ብቻዬን አንድ ሰው ከነዛ ሁላ ሴቶች የሄደ የለም።
እኔ ብቻ ነኝ የሄድኩት። ለምንድን ነው የሄድኩት? በቤታየው እንዳልተጣላሁት በቤታየው እንዳልሆነ ጸባችን እንዲያቅ በቃ እኔ እና እሱ ስለተናገረ ጉቺ ነች የደበቀችላት ስላለ እኔ አይደለሁም የደበቅኩት። እኔ ማቀውን የተናገርኩት ለማለት ቤታየውን ወደ ጎን ትቼ ማንንም ሳላማክር ነው ወጥቼ ሄጄ ይቅርታ የተባባል ነው አሁን ነው። ከዛ በኋላ የሆነ ቀን እየረገጠች ነው አላችሁ። እኔ ላይቭ ላይ ነኝ የማውቀው ነገር የለም። መጥቶ ፊራኦልን ተናግራ ነው አለ። እኔና ፊራኦል መሲ ብርጅስቶን 1 ሰዓት ከ21 ደቂቃ ነው በስልክ ያወራ ነው። እንኳን ፊራል ልረግጠው። አትሳቁ፣ አትጫወቱ፣ ሙድ አትያዙ ነው። አልገባኝም። ምን ያንተ ፖይንት አልገባኝም። ለምን ሳቃችሁ ለምን ተጫወታችሁ ከሆነ እኔ ሌላ አጀንዳ የለኝም። እዚህ ቲክታክ ላይ ሲመጣ መሳቅ መጫወት ፈታ ማለት አለቅ። ሌላ አጀንዳ ይዤ የምመጣው አጀንዳ የለኝም። ዳትስ ዋይ ሙድ መያዝ፣ ነገሮች መገረብ፣ የሀቢባን ቤት ነገር መገረብ፣ የሆነን ሰው ላይ ሙድ መያዝ፣ መሳቅ፣ የተፈጠረውን ማብላላት አለቅ። ሌላ ምንም ቶፒክ የለኝም። ምንም ነገር የለኝም ጋይስ። ጥላቻ የሚባል ነገር ኢቭን ዮናስ ላይ የለኝም። በቃ ሰው በአጋጣሚ ይጋጫል፣ ተጋጭተን ሊሆን ይችላል፣ ተነጋግረን ሊሆን ይችላል። ሌላ ነገር እኮ የለም። እንደ ሰው አለመግባባት ተፈጠረ። የሚዲያ ሰው ነው። የተናገርኩት ነገር ይኖራል፣ የተናገረኝ ነገር ይኖራል። ተጋጭ፣ ሌላ ነገር የለም። አልገባኝም። ታጨሳለች። ምንድነው ችግሩ? ማጨሴን እኮ ብዙዎቹ ታውቃላችሁ አይደል? እንደማጨስ እንዲሁ ዞር ብዬ ከላይ ላይ የተቀዳ ነው። 16 ወንድ ላለው this is ዱባይ አሁንም አሉ። 16ቱም አሉ። 16ቱም አሉ ጋይስ። 16ቱ ታውቋቸዋላችሁ። እነ ምስሬ፣ ብሩኬ፣ አዲል 16ቱም አሉ። እንደውም በሁለት አባስታችሁ 32 ናቸው ይሁን ብላችሁ ንገሩት። እኔ ሌላ ፐርሰናሊ ጸብኮ ከዮናስ ጋር የለኝም። በቤታየው ጉዳይ ነው የተጋጨ ነው። የጠየቀኝ እውነት ነው መልስ የሰጠሁት። ምን እንደሚፈልግ እኔ ዮናስ አልገባኝም ጋይስ። አሁን ያወጣው ቪዲዮ ምኑ ጋር ነው የኔን ክብር የሚነካው? ትግርኛ እንበር ተጋዳ ላይ ከፍቼ ማዳመጤ ምንድነው ችግሩ? ቤት ውስጥ ብሔር ብሔረሰቦች እኮ ነው ያሉት። ከብሔር ብሔረሰቦች ጋር የምንኖረው ከብሔር ብሔረሰቦች ጋር አብረን የምንኖረው። ትግራይ ተወላጆች አሉ፣ ኦሮሞዎች አሉ፣ አማራዎች አሉ፣ ጉራጌዎች አሉ። ምንድነው ችግሩ? ዋትስ ዘ ፕሮብሌም ነው የኔ ጥያቄ። አማራ አይደለችም። እኔ ፈራ የነበረው እውነት አማራነትን ዮናስ ቢሆን የሚሰጠው የሚነጥቀው ድሮ አባሮ ነበር ነጥቆ። ድሮ በቃ አባሮ ነበር። አሁን ማለት እስቲ አላቅም፣ እናንተን ልጠይቃችሁ፣ ምንድነው ችግሩ? ይሄን ማጨስ ሲጋራ ለምን አላጨስም? እኔን ከተመቸኝ ሰምዴ ሲጋራ ሳጨስ ያለ ቪዲዮ ላይ ያመጡልክ ይችላሉ። ዮኒ እኔን ከተመቸኝ ሲጋራ ለምን አላጨስም? መጠጣት ለምን እኔን ከተመቸኝ ማላታይል አልጠጣም? ማላታይል ለምን አልጠጣም? እኔን ከተመቸኝ እንኳን አልኮል 16 አይደለም 32 ናቸው እያልኩክ ነው። አሁን 32 ወንዶች ናቸው ያሉት። እንበር ተጋዳ ላይ ነው ጥያቄ እከፍታለሁ ኦል ዘ ታይም። ኦሮምኛ፣ ትግርኛ፣ አማርኛ የተመቸኝ ለምን ኡጋዱጉኛ አልከፍትም? እኔን ከተመቸኝ ምንድነው ፖይንቱ ነው? አሁን የዮናስ ፖይንት አልገባኝም። እውነት ኢትዮጵያኖች ትግሬ መሆኔን ስታውቁ ይደብራቸዋል? ትግሬ ነች ስላለ ዮኒ ምንድን ነው ችግሩ? ይደብራችሁ ይሁን ጉቺ ትግሬ ነች ቢባል እንዴ?
ናይጄሪያንሽ ስትለኝ አልነበር እንዴ? እንዴት አሁን ደግሞ ትግሬ ያረከኝ? ይሁንዬ የኔ አባት ናይጄሪያ እኮ ነበርኩኝ።